ሙዚቃ ማዳመጥና ፊልም ማየት በሸሪዓችን እንዴት ይታያል? بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن وصلوات الله المولى البر الرحيم والملائكة المقربين على سيدنا محمد أشرف المرسلين وحبيب رب العالمين وعلى آله وصحبه الطيبين الطاهرين. أما بعد فيا إخوتي في الله أذكركم ونفسي بإخلاص النية لله سبحانه وتعالى، وأسأل الله سبحانه أن يوفقنا لما يحبه ويرضاه وأن يلهمنا الصواب في أقوالنا إنه على كل شيء قدير. ያው ሙዚቃ ከዚህ በፊትም የተነሳ ጥያቄ ነው። ሙዚቃ ማዳመጥ የሚለው በሁለት መልኩ አድርገን ልንከፍለው እንችላለን። ያው እንደ ቃል አጠቃቀም ሙዚቃ የሚለው የሐራም የሆኑ የሙዚቃ መሳሪያዎችን ከሰው ድምጽ ጋር አብሮ የሆነ የሚያንጎራጉር የሚያዜም ሰው ኖሮ ከበስተጀርባው ደግሞ የሙዚቃ መሳሪያዎች የምንላቸውን ሐራም የሆኑ ሸሪዓ የማይፈቅዳቸው እነዛ ድምጾች እያጀቡ የሚሄዱበት ወይም አንዳንዴ ክላሲካልም ተብሎ የሰው ድምጽ ሳይኖር በክላሲካል በመሳሪያዎች ብቻ የሚታጀብ ወይም መሳሪያው ብቻ የሚሰማበት አይነትም ነገር አለ። ያው መሳሪያዎቹ ይወስኑታል። ከዚህ በፊት ክልክል የሆኑ መሳሪያዎችን ሸርዕ ላይ የማይፈቀዱ የክር መሳሪያዎች ምንላቸውን፣ የትንፋሽ መሳሪያዎች ምንላቸውን ሳክስፎን የመሳሰሉትን እነዚህን ሸሪዓ ከልክሏቸዋል ብለን አስቀምጠናል። ዑድ መዓዚፍ ሐዲስ ላይ የመጡ ነገሮች አሉ። ያኒ በክር የሚሰሩ የሚመቱ እንደ ጊታር፣ እንደ ክራር፣ እንደ በገና፣ ሌል ማሲንቆ የመሳሰሉት ክር ያላቸው እነዚያ ሙጥሪቦች ናቸው ተብሎ የሚወሰዱ ስለሆኑ የጥራ ማለት ሰውን ወደ የሆነ ሌላ ስሜት ውስጥ የሚቀሰቅስና የሚከት ተብሎ ማድመጡ ሐራም ይሆናል። እንደ ድምጽ አንድ ሰው ማንጎራጎሩ ግን ለብቻው ያው ሰዎች ዘፈነ ብለው ድምጹንም ብቻ መዝፈን በሚል ስለሚወስዱት መዝፈኑ ወይም ደግሞ በግጥም ያው ወደ አረብኛ ዘፈን የምንለው ሌላ የሆነ የዝፊኑን የሚለው የአካል እንቅስቃሴን ነው ዘፈን ተብሎ የሚወሰደው። በእኛ ግን ዘፈነ የሚባለው ሲያንጎራጉር ነውና ያው አማርኛና አረብኛ ላይ ትንሽ ልዩነቶች አሉ። ቃሉ ተቀራራቢ ሆነው ማለት ነው። ቃሉ አረብኛ ነው አስሉ ማለት ነው። ዘፈን የሚባል ያኔ ዘፈኑ የዝፊኑ የሚል የአረብኛ ቃል አለ። ያው መዋዋስ የሚባል ነገር ስለሚኖር በቋንቋዎች መካከል መወራረስ፣ መዋዋስ ወይም መወሳሰድ ነገር ይኖራልና አልሙሂም በቃል ወይም በድምፁ ብቻ ማንጎራጎር ከሆነ ወደ ሐራም ቅስቀሳ ካላደረገ ተናጋሪውም ወንጀል ላይ ወይም ይሄ አንጎራጓሪውም ምንም አይነት ወንጀል የለበትም። ስለ ሀገሩ ያንጎራጎር፣ ስለ እናቱ፣ ስለ ማህበረሰቡ፣ ስለ ጎሳው ያኔ ዘረኝነት ማለት ሳይሆን እነማ በቃ የአካባቢ ሰዎች የኔ ዘመዶቼ ዘሮቼ እያለ ፍቅሩን፣ መሐባውን፣ ውዴታውን፣ ክብሩን፣ ጀብዷቸውን አልባት ያሉትን መልካም ምድሮች ገላጭ የሆኑ ቃላቶችን እየተጠቀመ ቢያንጎራጉር ምንም አይነት ክልክል የለውም። ማዳመጡ ክልክል የለውም። ዛሬ ይሄ የሙዚቃውን ዓለም ስንመለከት እንደ መልእክት ጥሩ መልእክቶችም አሉበት፣ መጥፎ መልእክቶችም አብሮ እንደሚኖሩ ሁሉ እንደ መልእክት እንደሚባለው ነገር ስለ እናት፣ ስለ ስራ፣ ራስን ስለመቻል፣ ለሰው ስለማዘን፣ ስለ አገር፣ ስለተለያዩ ነገሮች ይዜማሉ። ዜማው ምንም አይነት ችግር የለውም። እንከን የማይወጣለት ዜማዎች ብዙ አሉ። ግጥሙ ነገር ግን ወደ መሳሪያዎች ወደሚያጀቡት መሳሪያዎች ከኋላ የሚኖሩት ባክግራውንድ የሚገቡት መሀል ላይ የሚገቡት መሳሪያዎችን ስንወስድ ግን የሚፈቀዱ ነው የማይፈቀዱ ብለን ሸሪዓ ውስጥ ለያቸው ድረስ እነዚያን ነገሮች መለየት ነው። ያኔ የማይፈቀዱ አሉ፣ የሚፈቀዱ አሉ ብለን ለያቸው። በምን ይታወቃሉ የሚለው ከዚህ በፊት እንደተናገርነው የድምጽ፣ የክራር መሳሪያዎች ወይም የክር መሳሪያዎች የትንፋሽና የክር መሳሪያ ምንላቸውን እነዚህን ክልክል ናቸው። ጀርባቸው ላይ ላለው ነገር ውስጣቸው ለሚይዙት ነገር ሌሎች እንደ ዱፍ ያሉ ድቤ
አይነቱ ቢለያይም አሁን ከበሮ ሊመታ ይችላል። የመሳሰሉት እነዚህ የሚመቱ ነገሮች አንዳንድ እንደ ሸክልና እንደ ቅርጻቸው እንዳጠቃቀማቸው ምናልባት የሚያወጡትም ድምፅ የተለያዩ እንትኖች አሉና የፋሲቃት ወይም ደግሞ ፋጂራት እነሱ የታወቁበትና የነሱ መገለጫ የሆኑ ነገሮች ሲሆኑ ክልክል የሚሆኑበት አለ የሚመታ ነገርም ሆኑ ማለት ነውና ዑለማዎች የሚያነሱት ነው። ያንን ተፋሲል ያኒ አውቆ የሚቻለውን መጠቀም አይቻለውን ደግሞ መተው ነው። ያው መቼም ሀገራችን ላይ የሰርግ ዘፈን ይባል ነገር አለ እኮ ሴቶች ያንጎራጉራሉ ከበሮ ይዘው ይዘፍኑ አሉ። አንዳንድ ምንም ማያውቁ በቃ በድፍን ዘፈን ሐራም ነው የሚልን ነገር በቃ ዝም ብለው እንደዚህ ኮፒ ፔስት አድርገው በቃ ልጥፍ አድርገው ራሳቸው ላይ ምንም ተፍሲሉም ዝርዝሩም መቼ እንዴት ምን አይነት ሲሆን ምናምን የሚለው ያልገባቸው ሰዎች ሰርግ ቤትም ሄደው ሴቶች ሰብሰብ ብለው እርስ በርሳቸው ሙሽራይቱን ለመሸኘት ከበሮ እየመቱ ወይም ዱፍ እየመቱ የሚያዜሙትን ጭምር ሐራም እናንተ እያሉ የሚጮሁባቸው ሰዎች አሉ። ይህ ሰውዬ በቃ የሚያውቀው ዘፈን ሐራም የሚለውን ነገር ብቻ ነው ማለት ነው። ተፋሲል ነገር አላወቀም። ነቢዩ እኮ ሰለላሁ ዐለይሂ ወሰለም አዕሊኑ ኒካህ ብለዋል። አዕሊኑ ኒካህ ወጅዐሉሁ ፊል መሳጅድ ወድሪቡ ዐለይሂ ቢዱፍ ብለዋል። ኒካህን ይፋ አድርጉት፣ መስጂድ ውስጥ ደግሞ አድርጉት፣ ድቤ ምቱለት ብለዋል። እና ያቺ ሴት ነቢዩ ዐለይሂ ሰላቱ ወሰላም እናታችን አይሻ አንዲት ሙሽራ ሸኝተን ወይም ልትሸኝ ያለች የነገረቻቸው هل جعلتم معها جارية تغني ታዲያ የምታንጎራጉር ጃሪያ አታረጉም ነበር? ያንዲ ሴት አብራ ምትሸኛት ሙሽራ መዘፈን ማለት ነው። ሙሽራ ሲሸኝ መቼም ብሎ በደረቅ ጀናዛ እንደሚሸኘው መቼም አይሸኝምና የሆነ የምታንጎራጉር ምታዚም ምን ምትል ብላ ሁላ ሰይደቱና አይሻ ነቢዩን ጠይቀ عليه الصلاة والسلام أتيناكم فحيانا نحييكم ولولا الحنطة السمراء وما سمنت جواريكم ولولا الذهب الأبيض እንደዚህ ያለች ይሄ የተለመደ ነው። ነብዩ ገጣሚ አይደሉም፣ ليس بشاعر። ግን አረቦቹ ሙሽሪትን ሲሸኙ ሴቶቹ የሚያንጎራጉሩበት ጃሪያዎች ሰብስበው የሚያዜሙበት የተሐፈዘ ነገር አለ። ዛሬ ወንዶች ከሃይዶ ጋር ያላችሁ እንደሚባለው ማለት ነው። ወይ ደግሞ ሴቶች እንደዚህ እንደሚሉት ብሎ ሰው ሒካያ ቢያደርግ የራሱ ግጥም የራሱ እንትን አይደለም። ነብዩ አለይሂ ሰላቱ ወሰላም ያ የተለመደውን የሽኝት አካሄድ ለምን እንደዛ አታረጉ? ኒካህ ነውና በደንብ ይፋ ያወጣል። እሷም ሽኝቷም ደግሞ ደስ እያላት ትሸኛለች። ያኔ አላሁ ተዓላ ሲፈጥረን ወደ እነዚህ ነገሮች መይል እንድናደርግ አድርጎ ፈጥሮናል። ሁሉንም መይል ክፍት አድርገን አንለቀው። ሸሪዓ የገደበው መይል አለ፣ ዝንባሌ ማለት ነው። ሰው የሰርጉ ቀን ፍዝዝ ቢል ሰው ሁላ ኮስተር ቢል ይከፋል። ይኸው ደስ የሚል ስሜት ሲያሳዩት ወንዶቹም በእንትናቸው ቢጠሪቀትህም ሴቶቹም ደግሞ ቢጠሪቀትህም ደስታቸው የሚገልጹበት በማዘይም በምንም ሲያሳዩት ይደሰታልና አላሁ ስብሓነሁ ወተዓላ ከፈቀደው ነቢዩ ሰለላሁ ዐለይሂ ወሰለም አርጉት ብለው ካሉ እኛ ምንድነን? በቃ ሁሉ ነገር ክልክል እንደሆነ ሳይገባን ቀርቶ መንገድ ምንዘጋው እና የሚቻልበት መንገድ አለ፣ ክልክል የሚሆንበት ክልክሉን ትተን የሚቻለው ማድረግ እንችላለን። አንዳንድ ከውጭ የምናያቸው ነገሮች ደግሞ በልቅ ሙዚቃን ሐላል ሊሉ የሚዳዳቸው ሰዎች አሉ። አንዳንድ ሙዕተመድ ያልሆኑ ጠንካራ ያልሆኑ አቅዋሎችን እዚህም እዛም አው ማ ቃለ ብሂ ባዕዱ ልዑለማ ወለይሰ ኩሉ ኺላፍን ጃአ ሙዕተበራ መረዳት ያለብን ነገር አለ። ዛሬ አንድ ሰው ኪታብ አገላብጦ ወይም የሆነ ቦታ ሰርች አድርጎ ዛሬ ጉግል ላይ ብዙ ሰዎች ፈትሹና የሆነ ነገር ያገኛሉ። ያገኙት ነገር ሁሉ ሰዋብ አይደለም። በዚህ ጉዳይ ላይ እስኪ መልስ ሰጠኝ ብለው ጉግል ላይ ያስቀምጡ። ጉግል ላይ የተጻፉ ነገሮች እንዳለ ይወጣሉ። ማግኔት አምጥተን በዚህ ስትፈልግ የተጣመመው ሚስማር የተቃናው ሚስማር እንደሚወጣልህ ማለት ነው። የሚጎዳው የሚጠቅመው የዛገው ምኑ አይደል? በትልቅ ማግኔት አምጥተን መሬት ላይ እንደዚህ ብታስስ የሆነ ፕሮጀክት ግንባታ ምን ያለበት ቦታ ጠማማው ሚስማር ይመጣልሃል።
የተሰበረውም ቪቴ ይመጣልሃል። የታወቀ ነገር ደህና ንጹህ ነገር ታገኛለህ። እዛ ሄዶ ጎግል ላይ የሚፈትሽ ሰው እዛ ላይ ሰዎች ያስቀመጡት ፋሲዱም ሷሊሑም ጥሩም መጥፎም ምኑ ይመጣለታል። ይሄው ነታኢጅ ብላ ይመጣለታል። አገኘ ብሎ ይወሰዳል። እና እንዲህ አይነት መይልና ዝንባሌ ያላቸው ሰዎች ደግሞ በጣም ያወቁ እየመሰላቸው ለጅህልና የበለጠ እየተጋለጡ ይመጣሉ። ለማጥመም መስመር ለማሳት የሆነ የተስተካከለና ረጅም ጊዜ ፈጀ ዑለማኡ ለፍቶ ያቃናውን ነገር ሳያስቡትም ያጣመሙታል። አወቀን በማለት ማለት ነው። እነዚህ ትልልቅ ዑለማዎች መቅረጽ የሚፈልጉት ነገር አለ። ሙኽተሰራት ለምን ተዘጋጁ? ትንሽ ኪታቦች ለምን ተዘጋጁ? በደረጃ ለማስኬድ አይደለ? ከዛ በኋላ ይሄ ለዓመቱ ናስ ይሄ ይበቃዋል፣ ከዚህ በላይ ቢነገረው ግራ ይጋባል ብለው እነሱ ጭምቅ አድርገው የሰሟቸውን ሐዲሶች የሰሙትን አቅዋል የመሳሰሉትን ጨምቀው ለዓመቱ ናስ በሚስማማ መልኩ አቀረቡለት። አንተ ርቦ ስትጠብቅ ሽንኩርት፣ ድንች፣ ቲማቲም ምናምን አምጥታ መሰለን እንደው ከባለቤትህ ወይ ከእናትህ እንኳን አትጠብቀው ማለት ይሄ ነገር ድንቹን ቲማቲሙን እንደ ጥሬው እንዳለ ማለት ነው አምጥታ ይሄው የምግቡ ማዕድ ይሄ አይደል ማቴሪያሉ ያዘው ይሄው ምሳዬ ነው ምን ሆናችኋል የሚለው አረሰው እንደዚህ አይነት ነገር ሚስቱ ብታቀርብልህ ያው እኮ ሄዶ እኮ ወጥም የሆነው እንደዚህም የሆነው እኮ ይሄው ራሱ ነው ቢባል አሁን ግን አልሆነም። ዑለማዎቹ ምንድን ያደረጉት? እነዚህ ነገሮች ጨምቀው የሚቀረፈውን ቀርፈው የሚላጠውን ልጠው የሚበስለውን አብስለው እንዲላመጥና እንዲዋጣ አዘገጃጅተው የኺላፉን ጉዳይ የኒዛዑን ጉዳይ የፀጉር ስንጠቃምን ጉዳይ ራሳቸው ጋር አስቀርተውት የማይችል ሰው ይገባበት ግራ ይገባዋልና ለዓመቱ ናስ አዘጋጅተው አቀረቡለት። ዓመቱ ናስ የተዘጋጀውን ብላ አንተ የምትችለው መብላት ብቻ ነው ተብሎ ቀረበለት። ሌላውን አይችለውም። ታዲያ አንተ መተህ መሀል ላይ ገብተህ እንደገና የሆኑ ነገሮችን ጥሬ ብታረግበት እነዚህ ዑለማዎች ለስንት ዓመት የለፉበት የተጨነቁበት ዓመቱ ናስን መስመር ለማስያዝ ፈር ለማስያዝ በቃ ከእንትኑ እንዳይወጣ ከሐዲዱ እንዳይወጣ አይቻልም ይቻላልም ይላል ማለት ነው። ይሄ እንዲህ ቢሆን እኮ እንደዚህ እያለ ሐራም ነገሮችንም ሳይገባው እንዳይዳፈር እነሱ ለሚረዱት ነው። ቀውሉ ፉላን هل هو معتبر أو لا ሚለውን ነገር እነሱ አይተው هذا خلاف لا يعتبر ብለው ወስነው እንዲህ አይነቱ ኺላፍ ተቀባይነት የለውም ብለው ጥለው ላንተ ጭማቂ አምጥተውልሃል። ዓሚ የሆነውን ሰው አንተ አውቃለሁ ብለህ እነዛ ዑለማዎች እሱ ባያው ነው የሚሻለው ያሉትን ነገር አውጥተህ የምታሳየው ከሆነ እነሱ አቃንተውት የነበረውን እያጣመምከው ትሄዳለህና የፌስቡክ ጀግንነት የቲክቶክ ጀግንነት የአርበኝነት በቃ እኔ ሁሉን አውቃለሁ እኔ አዲስ ነገር አምጥቼ ያሳያለሁ የሚል አካሄድ ገደል የሚያስገባ መባዲዎቻችንን ያኔ የዑለማዎችን የልፋት ውጤት ከንቱ ሊያደርግ ወይም ደግሞ ብዙ ሰዎች እንዳይጠቀሙበት በር የሚዘጋ አይነት አካሄድ ነውና መጠንቀቅ ያስፈልጋል። ይሄንን ቢሰራሐ በግልጽ አማርኛ ምናልባት እንደው በደንብ እንዲገባ ለመግለጽ ያክል ዑለማዎቹ ስለ ሙዚቃ ስለ መሳሪያዎች ሐራምነት በደንብ አድርገው አደራጅተው ተናግረው ሄደዋል። አንድ ሁለት ነዝረን የወጡ ኺላፋቸው ሙዕተበር ያልሆኑ ሰዎች የተናገሩትን እነሱ ይሄ የሚታይ አይደለም የሚወሰድ አይደለም እንዲህ አይነት ضعيف ነው በል هو اضعف ብለው የተውትን አንዳንድ ሰዎች ዛሬ እየመጡ ምን ችግር አለ ሙዚቃ ሐራም ነው ለምትሉ ሰዎች እንንገራችሁ እንዲህ የሚያለቁ አለ እንዲህ የሚያላለቁ እያለ ሲናገር ምን እያደረገ ነው? የነዚያን የዑለማዎች የልፋት ውጤት ከንቱ እያደረገ ነው፣ ያፈርሰባቸው ነው። ያኺ ምንድነው አንተ አሁን ከዚህ የምትፈልገው ይባል አይ አንዳንድ ሰዎች ሲያጠብቁ ተናድጄ ነው ሊል ይችላል። ማጥበቅ ማለት ነው ዑለሞቹ ያስተማሩት ይሄን አይደለም ወይ? ሐቁስ ይሄ አይደለም ወይ? ያኛው አንተ አገኘሁት ያልከው ብዙ የሚወራ ነገር አለ። እነዚህ ሰዎች በአብዛኛው እንዲህ አይነት ሰዎች
ጉግል ላይ ሰርች አድርገው ያገኙትን ውጤት ነው አምጥተው ለማውራት ይሞክሩት። የራሳቸው የሆነ ከዑለማዎቹ ተለቅ ያደረጓቸው የወሰዷቸው ኪታቦች ቢኖራቸው ኖሮ እንዲህ አይነቱ መሳኢል ላይ ዑለማዎቹ هذا لا يعتبر ብለው تعليق አድርገው ተንቢህ አድርገው ነው እንጂ የሚያልፉት ክፍት አድርገው ታያልፉ። ስለዚህ ዲኑ አማና ነውና በገንዘብ ላይ ከሚጠበቅ አማና ይልቅ የዲኑ የዒልም አማና ስለሚበልጥ በጣም እንጠንቀቅ። ምንናገር ሰዎች ምንናገረውን አውጥተን አውርደን አስበን ዓሊም ዘንድ ዓረض አድርገን ወላሂ ያለንበት ጊዜ በጣም ከብዙ ነገሮች አንጻር ሲታይ የሚያስከፋና የሚያስፈራ ጊዜ ላይ ያለው። ለምን ሁሉም ዓሊም ነኝ ባይ ሲሆን ሁሉም እንደፈለግኩ አልተናገሩ ላ መርጃዕየተ ለሁ የሚመለስባቸው ሸይኾች የሉትም። ተሳስተሃል አጥፍተሃል ብለው የሚሉት ሸይኾች የሉትም። ራሱን ዓሊም አድርጎ ቆጥሯል። ገና ትንሽ የ3-4 ኪታብ የቀራው ማለት ነው። እንደው ተው ሲባል ተመልሶ እውነት አጥፍቼ ይሆን እንዴ እስኪ ሸይኾች ይመልሱ የሚልበት የሌለበት እየበዛ መጥቷል። ሁሉም እንደዛ ነው ማለት ሳይሆን እንደዚህ ነገር እየበዛ ነውና አንድ አድማጭም ተመልካችም ፈትዋዎችን ዝም ብሎ ካገኘበት ቦታ እየለቃቀለን መውሰድ የለበትም። መድኃኒትን ቆሻሻ ስፍር ሄደን እንፈልጋለን። ቆሼ ሄደን መድኃኒት እንፈልጋለን እንዴ? አንፈልግም። መድኃኒት ፈልገ ፋርማሲስት ጋር አይደል? ፋርማሲ ሄዶ መጀመሪያ ሐኪም አዞለት ያንን መድኃኒት ይፈልገው ቆሼ ሄዶ አይደለም ከቆሻሻ መሃል የሚፈልገው። ኢንማ ዑለማዎች ጋር ሄዶ ምንድነው አዋቂዎች ጋር ለዚህ ጉዳይ አዋቂ የሆኑት ሐኪሞች ናቸው አይደል? ሐኪሞች ጋር ከዛ ደግሞ ያኒ ፋርማሲስት አለ። ፋርማሲስቱ የታዘዘው ይሄ መድኃኒት ነው። ይሄኛውና ይሄ መድኃኒት ችግር የለም አንድ አይነት ናቸው በይዘት ስሙ ቢለያይም ብሎ ነግሮት መርሐባ ብሎ ተቀብሎ መጥቶ ስንት ልውሰድ አንድ ነው ያለኝ ሁለት ነው ያለኝ ጻፍልኝ ብሎ አጽፎ በስርዓት ነው የሚወስደው። ዒልምን ፈትዋንም የጥያቄ መልስንም ዝም ብለን ከፈት አድርገን ካገኘንበት ዝም ብለን ላያችን ላይ የምናወርደው እኛ የቆሻሻ እቃዎች አይደለንም። ልባችንንም የቆሻሻ መጣያ ማድረግ የለብንምና እንጠንቀቅ። አሁን እንዳላችሁት ከባድ ምሳሌ ነው። ዶክተር የሕክምናውን ከዶክተርም ይመረጣል እኮ የሚወስደውን ነገር በጣም ተጠንቅቆ ነው። ዲን አልኢስላም ሲሆን ግን ዶክተር እሱ ይጠይቅበት የሚነግረኝ ሰውዬ ሐላል ካለኝ ሐላል ነው ብዬ ወስዳለሁ። በኋላ ለምን ሲለኝ እገሌ ነው ያለ በሱ ላይ ይተነበታለሁ እና እኔ አልጠይቅም ከዚህ ውስጥ ይሄ በደንብ አድርጎ ማጣራት ዲን ላይ ምናምን በቃ የለም። በዚህ ላይ ደግሞ እንዳላችሁት ሕክምና ሲሆን ግን ሲያመው ግን ዶክተር አማርቶ ልውሰደው ወይስ አልውሰደው እያለ የፈራ ነው እንደውም የሚወስዱ እና ዲን ደግሞ ከዚህ በላይ ነው። እውነት ነው።